ለጉበት በሽታ ተጋላጭ የሚያደርጉ 5 ዋና ዋና ምክንያቶች። ጉበታችን በሰውነታችን ውስጥ ካሉ እጅግ በጣም ታታሪ ከሆኑ የአካላት ክፍሎች ውስጥ አንዱ ነው። መርዛማ ነገሮችን ያጣራል፣ ምግብ እንዲፈጭ ይረዳል፣ ሜታቦሊዝምን ያስተካክላል ወይም ይቆጣጠራል፣ እንዲሁም በሽታ የመከላከል አቅማችንን ይደግፋል። የጉበት በሽታ አደገኛ የሚያደርገው አብዛኛውን ጊዜ ምንም አይነት ምልክት ሳያሳይ ቆይቶ ጉበታችን ላይ ከፍተኛ ጉዳት ከደረሰ በኋላ ብቻ ምልክቶቹ መታየታቸው ነው። ስለዚህ አስቀድሞ ጥንቃቄ ለማድረግ ለበሽታው ተጋላጭ የሚያደርጉንን ምክንያቶች ማወቅ እጅግ በጣም አስፈላጊ ነው። ለጉበት በሽታ ተጋላጭ የሚያደርጉ ምክንያቶች። ለጉበት በሽታ ተጋላጭ ሊያደርጉ የሚችሉ 5 የተለመዱ ምክንያቶች የሚከተሉት ናቸው። አንደኛ፣ ከመጠን ያለፈ የአልኮል መጠጥ መውሰድ። አዘውትሮ ወይም ከመጠን በላይ አልኮል መጠጣት በዓለም አቀፍ ደረጃ ለጉበት በሽታ ዋነኛው መንስኤ ነው። አልኮል የጉበት ሴሎችን በመጉዳት ለከፍተኛ እብጠት ይዳርጋል። ይህም ቀስ በቀስ ከጉበት ስብ እስከ ጉበታችን ላይ ጠባሳ እስከሚፈጥረው ሲሮሲስ ለተባለ አስከፊ ደረጃ ሊያደርስ ይችላል። ሁለተኛ፣ ከመጠን ያለፈ ውፍረትና ጤናማ ያልሆነ አመጋገብ። ከመጠን ያለፈ ውፍረት በተለይም የሆድ አካባቢ ስብ ወይም ቦርጭ ከአልኮል ጋር ግንኙነት ለሌለው የጉበት ስብ ወይም ነን አልኮሆሊክ ፋቲ ሊቨር ዲዚዝ በሽታ ያጋልጣል። በፋብሪካ የተቀነባሩ ምግቦች፣ ጣፋጭ መጠጦችና ቅባት የበዛባቸው ምግቦች በጉበት ውስጥ ስብ እንዲከማች ያደርጋሉ። ይህ ሁኔታ ካልተቆጣጠሩት ወይም የሕክምና ክትትል ካላደረጉለት ጉበት ስራውን እንዲያቆም ሊያደርገው ይችላል። ሶስተኛ፣ የጉበት ቫይረስ ወይም ሄፓታይተስ ኢንፌክሽኖች። ሄፓታይተስ ቢ እና ሄፓታይተስ ሲ በቀጥታ ጉበትን የሚያጠቁ ቫይረሶች ናቸው። እነዚህ ቫይረሶች በብዙ ዓመታት በሰውነታችን ውስጥ ተደብቀው በመቆየት ጉበትን ሊያቆስሉ ይችላሉ። ኢንፌክሽኑ በደም ንክኪ፣ ንጽህናቸው ባልተጠበቁ መርፌዎች፣ ጥንቃቄ በጎደለው የግብረ ሥጋ ግንኙነት ወይም ከእናት ወደ ልጅ ሊተላለፍ ይችላል። አራተኛ፣ የስኳር በሽታና የሜታቦሊዝም መዛባት። አይነት 2 የስኳር በሽታ እና በደም ውስጥ የኢንሱሊን መዛባት ከጉበት በሽታ ጋር የጠበቀ ግንኙነት አላቸው። በደም ውስጥ ያለው ከፍተኛ የስኳር መጠን በጉበት ላይ ስብ እንዲከማችና ጉበት እንዲቆጣ ያደርጋል።